ያመጣሁት እሱ ነው። ወይ ኪሳራ! እሱ እኮ ማውራት አይችልም። ምን ማለት ነው ማውራት አይችልም ማለት? ማውራት አይችልም ነው፣ በምልክት እኮ ነው የምንግባባው። ቅድም አውርቶኛል ነበር እንዴ? ወይ መስሎሽ ነው እንጂ እሱ ሲፈጠርም እንዲሁ ነው። አንተ ምንድነው የሚዘጋ? ቅድም አውርቶኛል ነበር እንዴ? ምንድነው ሙድ እየያዛችሁ ነው እንዴ? ተይ እንጂ አንቺ። ምንም ያክል ክፉ በሆንኩ ወንድሜ ላይ እንደዚህ ሙድ ይዛለሁ እንዴ? ስማ አንተ ለመንጠባረር እየሞከርክ ነው እንዴ? በምኑ ነው ደግሞ የሚንጠባረረው? ትሰማኛለህ? እኔ ሊሊ እንደ ሴቶች መሸፋፈን አልወድም። ከተመቸኝ ተመቸኝ ነው። ካልተመቸሽስ? እሱን አሳይካለሁ። እንደው አብርሽ ካላስቸገርኩ ለዚህች ልጅ አንድ ጊዜ መልስ ትሰጥልኛለህ? እሺ ካልክ። ዋው ቀልድ መሆኑ ነው እንዴ? ቅድም በሌላ ነገር ተናድጄ ስለነበር ነው ትቼሽ ሄድኩት። ቢሆንም ቢያንስ መናገር ትችል ነበር። ይቅርታሽ የኔ ቆንጆ። ያኔ ምንድን ያልከው? ምን ነው ቆንጆ ብላት ይበዛባታል እንዴ? ቀላል ይበዛባታል? አሰለፍና እንዴ የምትመስለው? ማናት አሰልፍ ደግሞ? የይዙ እናት ነቻ። ሰላም ጤና ይስጥልን። እንዴት ናችሁ? የትንሿ ድራማ ፋሚሊዎች፣ የትንሿ ድራማ ቤተሰቦች እንዴት አላችሁ? ደህና ናችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። ትንሿ ድራማን እንዴት አያችሁት? እንግዲህ ትንሿ ድራማ በጣም አሪፍና ደስ የሚል አካሄድ እየሄደ ነው። አዳዲሶቹ ተማሪዎች እናንተ በጣም የሚገርሙ ሰዎች ናቸው። በጣም የሚገርሙ ሰዎች ናቸው። በጣም ገራሚ ሰዎች ናቸው። ምን ጉድ ናቸው! ጥጋባቸው በጣም ራሳቸውን የሚያዩት ልክ እንደ አደገኛ ማፊያ፣ እንደ አደገኛ ወንበዴ ዱርዬ፣ ከኛ በላይ ማንም የለም አይነት ሙድ የሚያራምዱ ሰዎች ናቸው። እንደዛ አይነት ሰዎች ናቸው። እንግዲህ የተፈጠረውን አይታችኋል። ክላስ ውስጥ እና አቤል እናንተ ወደዚህ ሲሉ ነበር። በንቀት ሆኖ ሲጠራቸው ነበር። ያው እነሱም እና አቤልም የዋዛ አይደሉም፣ ቀላል አይደሉም። እውነት ለመናገር እነሱም ያው ከነሱ በላይ አደገኛ ነን፣ ከእናንተ በላይ እኛ አደገኛ ነን አይነት ወሬ ነው ያወሯቸው። እንደዛ አይነት መልስ ነው የመለሱባቸው። ያው እነሱ በተናገሯቸው ቁመና የሚመጥን መልስ ሰጥተዋል ብዬ አስባለሁ። እንግዲህ በጣም በሚገርም ሁኔታ እነዚህ ሰዎችማ ማስተንፈስ አለብን፣ ልክ ማስገባት አለብን ሲሉ ነበር አዳዲሶቹ ልጆች ማለት ነው። ከዛን ያው እዩ እንደ እርጎ ዝም ጥልቅ ብላ የእነዚህን ቤት ሰፈር ማወቅ አለብን ብላ ምናምን ሲያወሩ እኔ የሁሉንም ቤት አውቃለሁ ምናምን ብላ ስልክ ተቀባብላ እኔ እነግራችኋለሁ ችግር የለም ፒስ ምናምን ብላ ነው የሄደችው። እንደዛ ብላ ነው የሄደችው። እና እዩ ሁሌ በቃ ከጥፋት የማትታረም አይነት ሰው ሆና እየቀጠለች ነው። እስቲ ቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? ምን ይፈጠራል? ምን አይነት ግጭቶች በመካከላቸው ሊፈጠር ይችላል ብላችሁ ታስባላችሁ? የምታስቡትን ሀሳብ እስቲ ኮሜንት ላይ አስቀምጡልኝ። በሌላ በኩል ደግሞ በጣም በሚገርም ሁኔታ ማለት ነው ቡቻ ሀረግ ሌላ ታሪክ ውስጥ ገብቷል። ሀረግ ቡቻን ወዳዋለች። ስትሽኮረመም ነበር፣ እሱም እያያት ሲሽኮረመም ነበር። እሱም ተመችቷታል፣ እሷም ተመችተዋለች። ብቻ ሙድ ስትይዝባቸው በዛው በአደባባይ ስታሰጣቸው፣ ስታሽኮረመማቸው ነበረች። እንግዲህ የሀረግና የቡቻ መጨረሻንም ማየት ፈልጋለሁ። በጣም ተመቻችተዋል። ያው ወደ ገደለው እስኪገቡ ድረስ እውነት ለመናገር በጣም ቸኩያለሁ። ወደ ገደለው እስኪገቡ፣ ወደ ቁም ነገር ወደ ጭው እስኪገቡ ድረስ በጣም ቸኩያለሁ።
በጣም ቸኩያለሁ። በመካከላቸው ያለው ስሜት ግልጽ እስኪወጣ ድረስ የምር ቸኩያለሁ። የምር ነው የቸኮልኩት። ብቻ በጣም አሪፍ ነው። ደስ የሚል አካሄድ እየሄደ ነው። እንዲሁም ዛሬ አቤላን ስታሽኮረምመው ነበር። የሌለ በቃ የሌለ አሽኮርምመዋለች። ልጁን አሽኮርምመዋለች። እንግዲህ በእነሱ መሀል ያለውም ነገር እስኪለይለት ቸኩያለሁ። የምሯን ተመችቷት ነው ልጁ ወይስ ምን አስባ ነው? እስቲ ያላችሁን ግምት በዚህ ጉዳይ ላይ ያላችሁን ሀሳብ ያላችሁን እይታ ቀጣይ ላይ ይፈጠራል ይከሰታል ብላችሁ የምታስቡትን ሀሳብ አስተያየት ግምት በሙሉ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ።